በዛሬው ቪዲዮ ማስመለከታችሁ ደግሞ እንዴት አድርገን ራሳችንን እንደዚህ ወደ አኒሜሽን ቀይረን ከዛ ደግሞ ወደ ቪዲዮ እንደምንቀይር ነው ማሳያችሁ። ይሄን ለመስራት እንግዲህ የምንጠቀማቸው ሁለት ዌብሳይቶች ነው። የዌብሳይቶቹን ሊንክ ደግሞ ዲስክሪፕሽን ስር አስቀምጫለሁ። እሱን ቀጥታ ክሊክ ስታደርጉት እንግዲህ ወደዚህ ይወስዳችኋል። የመጀመሪያው ዌብሳይት የምንጠቀመው እንግዲህ ለዚህኛው ቻትጂፒቲ ነው። እሱን ክሊክ እናደርግና ኢሜጃችንን ነው የምናስገባው። አሁን በዚህ እያወራችሁ ሊሆን ይችላል ወይም ደግሞ እናንተ እንዲነሳ የምትፈልጉትን ፖስት አድርጉና ፎቶ እንደዚህ ትነሳላችሁ። ከዛ መቀጠል ደግሞ ስክሪንሻት አድርጋችሁ ወይም ደግሞ ፎቶውን የተነሳችሁትን ደግሞ በዚህ ቻትጂፒቲ ላይ ትመጡና አፕሎድ እናደርገዋለን ማለት ነው። ዘን በመቀጠል ደግሞ እዚህ ላይ የምንጽፈው ተርን ዚስ የሚለው ነው የምትጽፉት እዚህ ላይ። ይሄኛውን ካላገኛችሁ ደግሞ የኮሜንት ሴክሽን ላይ ፕሮምፕቱን አስቀምጥላችኋለሁ። እሱን ክሊክ ማድረግ ትችላላችሁ። ይሄኛውን ቴክስት ከጻፉን በኋላ ይሄን ጎ ነው የምንለው ማለት ነው። በብዙ አይነት እንግዲህ ወደ አኒሜሽን የምንቀይረው አለ፣ ጂብሊ አለ፣ እንዲሁም ደግሞ አሁን እንዳሳያችሁ ፒክሳር እና የተለያዩ አይነት አሉ። ግን አሪፍ የሆነና ሞር ሪያሊስቲክ የሆነው ብዬ የማስበው ይሄኛው ስለሆነ በዛ ምክንያት ነው ፒክሳር እና ተጠቅሜ ይሄን አውትፑት ያገኘሁት ማለት ነው። ፋይናል አውትፑቱ እንደምትመለከቱት ይሄንን ይመስላል። ይሄኛውን ደግሞ አሁን እንዴት አድርገን ወደ ቪዲዮ እንደምንቀይር ነው ማሳያችሁ። የቀየርነውን ኢሜጃችንን ወደ ቪዲዮ ለመቀየር ደግሞ የምንጠቀመው ሁለተኛው ዌብሳይት ነው። የሱንም ዲስክሪፕሽን ስር ሊንኩን አስቀምጥላችኋለሁ። ቀጥታ ክሊክ ካረጋችሁት በኋላ እንግዲህ ወደዚህ ፔጅ ነው የሚወስዳችሁ። በኢሜይላችሁ ወይም ደግሞ በጉግል አካውንታችሁ እንደዚህ ሳይን ኢን ካረጋችሁ በኋላ እንደዚህ አይነት ሶስት ኢንተርፌስ ነው የሚያመጣላችሁ። የመጀመሪያው አፕሎድ ኢሜጅ የምታደርጉበት ዘን ይሄኛውን ክሊክ እናደርግና አሁን በጂብሊ አርት የሰራነውን ኢሜጃችንን እዚህ ላይ አፕሎድ እናደርግለታለን ማለት ነው። ከዛ መቀጠል ደግሞ እናንተ እንዲገባ የምትፈልጉትን የአውዲዮአችሁን ወይም ደግሞ ከእናንተ ጋር ሊፕሲንግ እንዲያደርግ የምትፈልጉትን አውዲዮአችሁን እዚህ ላይ ታስገባላችሁ ማለት ነው። በሁለት አይነት አለው። እዚህ ላይ እንደምትመለከቱት ኢንተር ፕሮምፕት የሚለው አለ። እዚህ ላይ ያው እንግሊዘኛ ነው ማስገባት የምንችለው። የፈለጋችሁትን እንግሊዘኛ ፕሮምፕት እንደዚህ በማስገባት እንግዲህ መቀየር ትችላላችሁ። ኦር ደግሞ እንደኔ የራሳችሁን ቮይስ እንደዚህ ትቀዱና እዚህ ላይ አፕሎድ አውዲዮ የሚል አለ። አውዲዮአችሁን እንደዚህ አፕሎድ ታደርጉለታላችሁ ማለት ነው። እኔ ያደረኩት እዚህ ላይ አሁን ሎድ እያደረገ ስለሆነ ነው የራሴን ኢሜጅ እና አውዲዮን ነው አፕሎድ ያደረኩት። እንደምትመለከቱት አውዲዮአችሁና ኢሜጃችሁ እንደዚህ አፕሎድ ካደረጋችሁ በኋላ እዚህ ላይ ጀነሬት ቪዲዮ የሚል አለ። እሱኛውን ነው ክሊክ የምናደርገው። እንደምትመለከቱት እንግዲህ ወደታች ወርደን በምንመለከትበት ጊዜ እንደዚህ ራን የሚያደርግ ነገር ያሳየናል። ይሄኛው ከዚህ በፊት ፕሪቪየስ የሰራሁት ያኔ የአኒሜሽኑ ነው። በዚህ ጋር ደግሞ እንደምትመለከቱት አሁን ያዘዝኩት ነው ማለት ነው። ፑትን እንግዲህ ምን እንደሚመስል አንድ ላይ አብረን እናያለን። እንደምትመለከቱት እንግዲህ ፋይናል አውትፑቱ ይሄንን በሚመስል መልኩ ወጥቶልናል። ያው ኢሜጁ እንግዲህ አሁን እዚህ ላይ እንደምትመለከቱት ፕሌይ ብለን በምናጫወትበት ጊዜ እዚህ ላይ እንደምታዩት እንግዲህ የሎጎ ማርክ አለበት። እሱን ደግሞ እንዴት አድርገን እንደምናጠፋና ቪዲዮአችን ላይ እንዴት አድርገን እንደምንጠቀም ነው ማሳያችሁ። መጀመሪያ እንግዲህ እዚህ ላይ ዳውንሎድ የሚለውን ዳውንሎድ እናደርገዋለን ክሊፓችንን ማለት ነው። ዳውንሎድ ካደረግነው በኋላ እንግዲህ አብዛኞቻችን አሁን የምንጠቀመው ካፕከትን ስለሆነ በሱ እንዴት አድርገን እንደምናጠፋ ነው ማሳያችሁ። ካፕከታችሁን እንደዚህ ከከፈታችሁ በኋላ እዚህ ላይ ክሬት የሚለውን ክሊክ ታደርጉታላችሁ። ዘን በመቀጠል እንግዲህ አፕሎድ የምናደርገው ሁለቱንም ነው። አሁን እዚህ ላይ በቪዲዮ የሰራነውንና ኢሜጃችንን ደግሞ ወደ ፒክሳር የቀየርነውን ኢሜጃችንን ነው ሁለቱን እዚህ ላይ አፕሎድ የምናደርገው ማለት ነው። ሁለቱንም እንግዲህ አሁን እንደምትመለከቱት እንደዚህ አፕሎድ ካደረግን በኋላ በመጀመሪያ ቪዲዮአችንን እንደዚህ ከስር አፕሎድ እናደርገዋለን። በመቀጠል ደግሞ ያው የኢሜጃችን የሰራነውን የፒክስል አርት የሆነውን ኢሜጃችንን እንግዲህ እንደዚህ ድራግ እናደርገውና እሱንም ከላይ እንግዲህ እንደዚህ እናደርገዋለን። ዘን በመቀጠል ደግሞ እኩል ታይሚንጉን እኩል እናደርገዋለን የሁለቱ የቪዲዮ እና የዚህኛውን ማለት ነው። ዘን ሳይዙ እንደምታዩት እንግዲህ እንደዚህ ሁለቱንም ፊት አንድ ላይ እናደርገዋለን ማለት ነው። እንደምታዩት ሁለቱም አንድ ላይ ፊት ሆኖልናል። ዘን ማስክ የሚለው ላይ እንገባለን። አድ ማስክ የሚለውን ክሊክ ታደርጉትና ይሄ ስፕሊት የሚለውን ክሊክ ታደርጉታላችሁ። እንገለብጠውና እንደዚህ ወደ ታች ትወርዳላችሁ። በእንደዚህ አይነት መልክ እናደርገዋለን ማለት ነው። እንደምትመለከቱት አሁን ከታርገን አስገብተንበታል። ፕሌይ በምንልበት ጊዜ እንደዚህ እንደምታዩት እንግዲህ ምንም አይነት የዋተር ማርክ እዚህ ላይ ወይም ደግሞ የሰራንበትን ሎጎ አላስገባልንም ማለት ነው። እናንተ የምትፈልጉትን ከለሪንግ ምናምን ጨምራችሁ ኤክስፖርት አድርጋችሁ እንግዲህ ለምትፈልጉት አይነት ቪዲዮ መጠቀም ትችላላችሁ። በዛሬው ቪዲዮ ማስመለከታችሁ ደግሞ እንዴት አድርገን ራሳችንን እንደዚህ ወደ አኒሜሽን ቀይረን ከዛ ደግሞ ወደ ቪዲዮ እንደምንቀይር ነው ማሳያችሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም አይነት የቪዲዮ አይነት ካለ እንግዲህ በኮሜንት ሴክሽን ላይ አሳውቁኝ። እንዲሁም ደግሞ የተለያዩ አይነት የኤአይ እና የግራፊክስ የሆኑ ስራዎችን በዚህ ፔጅ ላይ ስለምለቅላችሁ ይህንን ፔጅ ሰብስክራይብ ማድረግና ላይክ ማድረጋችሁ እንዳትረሱ።